መቼስ ጊዜ አለፈ በዚህ ጊዜ ደግሞ ይሄንን ማድረግ ነበረብኝ ብለህ ቁጭት ውስጥ ያለ ሰው አትጠፉም አይደለም። ትንቢተ ኢዩኤል ላይ 2:25 ላይ ምን ይላል? የሰደድኩባችሁ ታላቁ ሰራዊት አንበጣና ደጎብያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ተምችና ኩብኩባ የበላበንን ዓመታት እግዚአብሔር ይመልስልናል ስንል ሰምተን እናውቃለን። የአንበጣ አይነቶች ማለት ነው። እና በመጡ ቁጥር የሚበሉት ዲፕሮ የሚያደርጉት የተለያየ ነገር አለ ማለት ነው። አንዳንዱ የሚመጣው አንበጣ ያንዳንዱ ያለፈው ነገር የሚበላባቸው የበላባቸው የወሰደባቸው ነገር የተለያየ ነው። እግዚአብሔር እመልሳለሁ ሲል አንበጣዎቹ የበሉትን ነገር አይደለም ያለው። በጣም ነው የገረመኝ። it says የበላቸውን ዓመታት እመልሳለሁ ማለት ዓመታትን ዘመንን መመለስ የሚችል ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ዓመታትን ዘመናትን መመለስ ይችላል። what's impossible for man is possible for God። ለሰው የማይቻል ለእግዚአብሔር ይቻላል። ሰው እኮ አንበጣ የበላብህን ወይም ደግሞ በጣም ብዙ ዓመታት የወሰደብሽን ሰውም ሊመልስልሽ ይችላል። ገንዘብ ከጠፋብሽ ገንዘብን መመለስ የሚችል ሰው ሊኖር ይችላል። ዓመታትን ግን መመለስ የሚችል ሰው የለም። እና በጣም ነው የገረመኝ። ስለዚህ ምን ይላል? ተምች የበላቸውን ዓመታት እመልስላችኋለሁ፣ ተስፋ ይሞላችኋል ብዬ አምናለሁኝ። እግዚአብሔር ተምች የበላብንን ችግር wrong decisions መጥፎ ውሳኔዎችን ወይም ደግሞ አለማስተዋልን ካለማወቅ በጣም የተለያዩ ምክንያቶች የበሉብንን ያጠፉብንን ነገሮችን ብቻ ሳይሆን ዓመታቱን ራሱ መመለስ ይችላል። so stay hopeful በጌታ ታመኑ and መልካም